ኤላ እኔ እኮ ሃይማኖትህን ቀይር ብቻ እኮ ነው ያልኩህ። ካለህበት ነገር ውስጥ ላውጣህ ነው ያልኩት እኮ። ያለህበት አየህ፣ ራስህን አይተኸዋል፣ ግን ልክ አይደለም እኮ። እኔ ሃይማኖትህን ብቻ ቀይረህ ከኔ ጋር እንድትሆን ነው የፈለኩት። ጀስት ላንተ በማሰብ ነው እንጂ ሌላ ነገር አይደለም። በጣም እየተጎዳክ ነው። ካሰብሽልኝ ለኔ ካሰብሽልኝ ሃይማኖትን ቀይር ብለሽ እንትን ባትይኝ ደስ ይለኛል። በሽርክ ሃይማኖት ባይዘው ቀይረ ከኔ ጋር የተሻለ ህይወት ልስጥ የሚባል ነገር እንደማልቀበል ባለፈው ነገርኩሽ። በሃይማኖት መቀጠል ትችላለሽ። ምንም የሚያጣላ ነገር የለውም። አይ እንደዛ አይሁን። ምክንያቱም የወደፊት ህይወት የሚባል ነገር አለ፣ በመሀል ትዳር አለ፣ ልጆች አሉ፣ ቤተሰብ አለ እና እንደዚህ ሊሆን አይችልም። እና እኔ በቃ እንደ አዲስ ነው የምፈልገው፣ እሱ እንደ አዲስ እንዲሆንልኝ የምፈልገው ማለት በቃ ሃይማኖቱን ቀይሮ ከኔ ጋር እንዲኖር ነው የምፈልገው። ምክንያቱም የወደፊት ህይወታችን ልጅ አለ፣ በመሀል ብዙ ነገር አለ፣ ቤተሰብ አለ እና ከዚያ ጋር ይዞ በቃ አታውሪ። ምንድነው ሃይማኖትን ቀይር የምትይው? እንዴት ነው ሃይማኖት የሚቀየረው? እኔ ቀይር እንደዚህ አይነት ነገር በገባሽ አይደል? በቃ እኔ ሪሌሽን መጀመር አልፈልግም። አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን። ተከባብረን በጓደኝነት እየኖርን ነው። ለምንድነው እንደዚህ ያልሽ የምታስጨንቂኝ? እኔ ተናገርኩ እኮ አንተ ምንድነው የምትለው? እሺ አሁን አረኛ አምኛለሁ እኮ በእነዚህ ዘው የተሻለ ህይወት ለሰጥኝ ትሻለሽ አልኩሽ እኮ በቃ። ግን እኔ ያለሁበት ጭንቀት ራሱ አንድ ትልቅ በሽታ ሆኖብኛል። ገባሽ? ትልቅ ነው በመምሬማም እየተጨመረብኝ ነው። እኔ ተቃናንቄ ባለሁበት ሰዓት በቃ ማይሆን ነገር ማይሆን ሀሳብ እኔ ልቀበሉ የማልችል ነገር። ሰላም አለይኩም ወደ ኤላ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለን አልሐምዱሊላህ፣ እኔ ደህና ነኝ። ያው ኤላ ታሟልና እሱን ልጠይቅ እየመጣሁ ነው። ያው ሙዚሻለሁ በጣም ነው የሚከብደው። በነገራችን ላይ ስንት ኪሎ እንደሆነ ለእናንተ ትችላላችሁ፣ እሱን እናንተ ገምጡ። ግን በጣም ነው የሚከብደው እና ኤላ ተደረጃ ላይ ወርቋል ምናምን ነገር ተብዬ ያለሁ በጣም ታሟል ምናምን ነገር ተብያለሁ። ጠይቀው ያው እሱ በር ፊት ለፊት ላይ ነው ያለሁት። ጓደኛው ነው የነገረኝ። እስኪ ገብቼ እኔም አየዋለሁ። የባለፈው ቪዲዮ እንዳያችሁት አልቀበልም ብሎ ትቶኝ ነው ሄደው፣ አይታችኋል ቤተሰብ። እና እስኪ እሱንም ጉዳይም ላወራውም ነው። አንድም ሁለቱም ታሟል፣ እንደ ያው ህመም ላይ ነው ያለው። ወርቋል ምናምን ነገር ተጎድቷል፣ ከደረጃ ላይ ነው የወደቀው። እና እስኪ እንጠይቀው አብረን። ያው ያለውን ነገር ለማስተካከል እየሞከርኩ ነው። በእኔ በኩል ያለውን አቅሜን እየሞከርኩኝ ነው። ግን ያው እስቲ ብቻ አብረን እናስተካክለዋለን። ያው ባለፈው ትቶኝ ነው ሄደው፣ አይታችኋል ቤተሰብ። እና አሁንም ያለውን ነገር ለማስተካከል በእኔ አቅም እየሞከርኩ ነው። ብቻ ተስፋ አልቆርጥም፣ እሞክራለሁ፣ ለማስተካከል እሞክራለሁ አሁንም። እና የኔ አቋም ምንድነው? አቋሜ አንድ ነው። እሱ ከበቃ አለ አይደለ ሁሉንም ነገር ትቶ ከኔ ጋር እንዲሆን፣ ሃይማኖቱን ቀይሮ ከኔ ጋር እንዲሆን ነው የምፈልገው። ምክንያቱም በጣም እየተጎዳ ስለሆነ በቃ እኔ አብሮኝ እንዲሆን እፈልጋለሁ። የኔ አቋም እርግጠኛ ነኝ እኔ እሱ ነው ስለምወደው ነው ቤተሰብ። እና የቻልኩትን እሞክራለሁ። ያው ፍቅር ምን ያህል መስዋዕትነት እንደሚያስከፍል ታውቃላችሁ። ያው እስከሚያስኬደኝ ድረስ እሄዳለሁ። እና እኔ አብሮኝ እንዲሆን እፈልጋለሁኝ። በባለፈው ቪዲዮ አይታችኋል፣ አስቀይሞኝ ትቶኝ ነው የሄደው። እና እኔ ደግሞ አብሮኝ እንዲሆን እፈልጋለሁኝ። እንዴት ነው በቃ እኔ አብሮኝ እንዲሆን እፈልጋለሁ። በቃ ወደዋለሁኝ። እና ምን ማድረግ እችላለሁኝ? እኔ ቤተሰብ እና እናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። ማለት ይረዳኛል ብዬ ስላሰብኩኝ ነው። እና ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እኔም ያው አብረን እንጠይቀዋለን ምን እንደሚል እናያለን። ጓደኛውም እየታየኝ ነው እየመጣ ነው ጋይስ። ሙዙም ከብዶኛል። ያው ቶሎ ገብተን እንጠይቀው። ጓደኛውም እየመጣ ነው። እንደውም ፈርቼ ነበር ብቻዬን መግባትና ጓደኛውም እየመጣ ነው። ይቀልልኛል ትንሽ ስለፈራው አብሮኝ ከጓደኛው ጋር ገባለሁ። እንዴት ነህ? ሰላም ነኝ ማለት ኤላ ልጠይቀው መጥቼ እና አብረን እንድንገባ ነው። ሳይክ ደስ ብሎኛል። ኤላ ሰሞኑን የሆነ አደጋ ነገር ደርሶበታል እና አንቺ ለመጠየቅ ያደረግሽው ነገር አሪፍ ነገር ነው። ግን እንዴት ነው? ባለፈው የሆነ ነገር ጥያቄ አቅርበሽለት ነበርና በዛ ጉዳይ ተስማምታችኋል ወይስ? አይ ገና አሁን ነው እኔም ልጠይቀው ነው የመጣሁት። መጣሁ ስለሰማው እና ፈርቻለሁ። እንደው ስላገኘሁት ደስ ብሎኛል። ስልክ ምናምን ስደውልለትም አያነሳልኝም እና
ያው ብዙ ጊዜ ይዘጋብኛል ያለውን ነገር ለማስተካከል ፈልጌ ነው እና እኔ ላወራው ስለፈለኩ ነው የመጣሁት። ያው ቤተሰቦች እሷ እንግዲህ ትንሽ ምን ታውቃላችሁ ከዛ በፊት ከኤላ ጋር በጣም ጓደኛሞች ነበሩና ይሄ ነገር ደግሞ ከጓደኝነት አልፎም ወደ ሌላ ነገር እያመራ ይመስለኛል እና ምን ላችሁ ፈልጌ ነው የሱ ህይወት ሊቀይርለት በቃ በጣም እየተጎዳ ነው ያለው በብዙ ዲፕሬሽን ውስጥ ጭንቀት ውስጥ ነው ያለው እና ይሄ ነገር ከሚሆን እኔም ለሱ ያለኝ ጓደኝነትም ብዙ ነገር ለሱ እያሰብኩለት ነው ያለሁት እና ይሄ ነገር አሳዋ ምንድነው ሃይማኖቱን ቀይሮ ከኔ ጋር እንዲሆን ነው ምናምን ነገር ነው። ይሄ ነገር ደግሞ በሂደት የሚመጣ ነገር አይመስልሽም? አሁን አንቺ አየር ላይ ሃይማኖቱን ቀይርና አብረን ነው ከምትዩ ጀስት በደንብ ሪስፔክት የሆነ ነገር ሰጥተሽው በደንብ ተለማምዳችሁ ምናምን ነገር ማለት ከዛ በፊትም ያላችሁ ጓደኝነት በቂ ነው ብዬ አስባለሁ። ግን ደግሞ ዳይሬክት ላይ አየር ላይ ሃይማኖቱን ቀይር ምናምን ብለሽ ከምታሳምኚው ስለ አንቺም ነገር ስለ ሃይማኖቱም ስለ ሁሉም ነገር በሂደት ምናምን ታስረጃው ይሻላል። እንዴት እንደዛ ብታደርጊ ይሻላል? ያው ብዙ ጊዜ ሞክሬያለሁኝ እንደዛ ነኝና አሁን ያለህ ካለበት ሁኔታም አንፃርም አሁን ጊዜው አሁን ላይ አሪፍ ነው ብዬ ስላሰብኩኝ ነውና ያው ብዙ ጊዜ ሞክሬያለሁኝ። እኔ ሲጀመር ግልጽ አድርጌ ባልነግረውም ብዙ ጊዜ ሞክሬያለሁ እና ያው እና ደግሞ በፋሚሊ በብዙ ጭንቀት ውስጥ ነው በቃ በጣም በብዙ ዲፕሬሽን ውስጥ ሆኖ እያለ ነው መሰለኝ ከደረጃ ላይ ወድቆ የተሰበረው እና ሰሞኑን በጣም አደጋ ላይ ነው ያለውና እሱንም በማስተማም ላይ ብዙ ሰዎች ብዙ ነገራቸውን እያወጡ ነው ያሉት። ይሄ ነገር ባይፈጠር በጣም ደስ ይለኝ ነበር። እኔ ግን ማለት ከሷ ጋር በጣም አብረው እንዲቆዩ ፈልጋለሁና ይሄ ነገር በቃ ቢሆንሽ ደስ ይለኛል። ይላል ሳክቶልሽ ይሄ ነገር ብታሳኪውና አብራችሁ ብትሆኑ በጣም ነው ደስ የሚለኝ እና አሁን ገብተን ጠይቃለሽ ታዲያ? አዎ ብዙ በጣም እየከበደኝ ነው እና እንግባና እንጠይቀው አይሻልም? ፋሚሊ እንግዲህ ሲያስ ደግባና አብረው የሚሉትን እሱ የሚለውን እሷም የምታቀርብለትን ሀሳብ እንሰማለን። ያው ጀስት አሁን ለመጠየቅ ነው ግን ብዙም ያናክል ባታነሽበት ደስ ይለኛል። አሁን ላይ ያለበት ሁኔታ ትንሽ አስጊ ነገር ስለሆነ ማለት ከባድ ነው። ሌላ ነገር ካለበት አንፃር ሌላ ነገር ሲጨመርበት የሚከብድ ይመስለኛል እና አንቺም እንደምታውቂው ሌላ ያለበት ሁኔታ ታውቂያለሽ መቼም አንቺ አልነግርሽም። በብዙ ውጣ ውረድ ውስጥ ነው ያለፈ ያለው ብዙ ነገር ነው እየደረሰበት ያለው ማለት ጓደኛ መከዳት ማለት በፍቅረኛ መከዳት ማለት በጣም ከባድ ነው እና ያ ነገር ስላለ ምን ልልሽ ፈልጌ ነው ብዙም ባታስጨንቂው እንደዚህ ያን ሀሳብ ባታነሽበትና ጀስት አሁን ለመጠየቅ ያክል ካገገመ በኋላ ደግሞ ጀስት እኔ አንቺን ደግፍሻለሁ ታውቂያለሽ። ግን ካገገመ በኋላ ሙሉ ጤነኛ ሲሆን እንደገና ደግሞ ሀሳቡን አንስተሽ ትልክዩ ብዬ መጥረሻለሁ። አይ እኔ አሁን ነው እሱን ላወራው የምፈልገው። ይሄን ጉዳይ መጨረስ ፈልጋለሁ እኔና አሁን ነው ላወራው የምፈልገው። ምክንያቱም እኔም ይሄን ነገር ደጋግሜ ብዙ ጊዜም ብጠይቀውም አሁን ግን በቃ ማውራት አለብኝ ብዬ ስላሰብኩኝ ነው። በዚህ ፋሚሊ እንግዲህ እሷ ደረቅ ብላለች። እኔ ምንም ልላ አልችልም ማለት ጀስት እኔ እኮ ሀሳብሽን እኮ ተቀብያለሁ። ግን ማለት ሌላ ብቻ መጥፎ ነገር እንዳይላት ስለሰጋኝ ነው። አንቺንም ደግሞ አስደብሮሽ ከብዙ ሰው ጋር ከሚደባበር ጀስት አሁን ያለው ከጌቺ ጋርም ተጣልቷል። ከሱ ጋርም እስካሁን አልታረቁም። ፌቨንም እስካሁን የለችም ጠፍታለች። በጣም እንደተደባበሩ ነው የማውቀውና ይሄ ነገር ስላለ ነው አሁን ይሄን እያልኩሽ ያለው። አይ ችግር የለውም ጠይቀዋለሁ ብለሽ በራስሽ ወሰነሽ የምትገቢ ከሆነ ደግሞ ምንም ነገር ያናከል አልጫነሽም እና ፋሚሊ አሁን ቤት ገብተን ያለበትን ሁኔታ እሷም ቼክ ትበለው እና እናንተም ታዩታላችሁ። ተከታተሉሽ። እኛም ገብተን እንጠይቀዋለን ነው ከዚህ ደረጃ ላይ ወጥቶ ነው ከዚህ ደረጃ ላይ ወጥቶ ከዚህ ደረጃ የተሰበረው እኔ የምለው ነገር የለም። እኔ የምለው ነገር የለም። እንግዲህ ገብተሽ ያለው ነገር ቼክ ያልሽ
እንዴት ነህ? ይላ ደህና ፋሚሊ አሳያቸው እስኪ እንዴት እንደሆነ ካሜራ ምናምን ዛትልኝ ነው ምን አለፈሽ? አስቀምጣት ይባል ይሄም ላንተ ነው የመጣው። ምን አለፈሽ? ያው የኔው ወይስ ዝጋር ከብደውና በደምብ ለበጠይቁ የሚያውስ ያለው ነገር አትረዳም። እንዴት እንደተፈጠረ አባሽ በእናትሽ እንዴት ነህ? በእንዲህ መስከን አለ ደህና ነህ? አለሁልሽ። ተርፈሃል? ምንም አይደለም ተርፈሃል። ምን አለፋሽ? ኧረ ችግር የለውም። ግን ብሎ ይሄ ነገር ሲፈጠር አንተ በምን አይነት ዲፕሬሽን ውስጥ ነው ከዚህ ደረጃ ላይ ወጥተህ እንደዚህ ለመሰባበር የደረስኩት? እዚህ ደረጃ ላይ ለመድረስ ያበቃ ነገር ምንድን ነው? አያልቅም እኮ ናት አያልቅም አያልቅም ደረጃ አካባቢ ነው። በጣም ተጎድተሃል እንዴ? አጀርቢ ፒናት ግን ምን አለፋሽ እኮ መልፋት አይጠበቅብሽም ነበር። ኧረ ችግር የለውም። ደህና ነህ? በጣም ተጎድተሃል? መልፋት ምናምን አይጠበቅብሽም ነበር። አይ አይደለም እኔ እየነገርኩኝ ነው። ብዙ ጭንቀቶች አሉበት ምናምን ነገር እና በዛ ምክንያት ነው ይመስለኛል ዲፕሬሽን ውስጥ ገብቷል። በእነኛ ነገሮች ነው እንደዚህ ሊሆን ይችላል ማለት ጀስት አንድ ሰው ሀሳብ ውስጥ ሲገባ በምን አይነት መንገድ እንዲሄድ እንደሚችል አይታወቅም እና ያ ነገር ነው አንተ ላይ የሚደረሰብህ። አውቃለሁ ብዙ ነገር እንደተፈጠረ ብዙ ነገር ተባብለናል እና ደግሞ ይሄ ነገር እያለ ደግሞ በአንቺ ጓደኛው መጥተሽ ጥያቄ የሃይማኖት ጥያቄ ካቀረብሽለት ይመስለኛል በጣም ውዝግብ ውስጥ ገብተሃል። እኔ እንደማስበው ከሆነ እንደዛ ነው እና ደግሞ ያሉብን ችግሮች ፍታቸው በቃ። እሷም ደስ አሁን እኔ በጣም ደስ ያለኝ ይህን ሀሳብ አቅርባ በመምጣቷ በቃ የጌችንም ታሪክ የገበንም ታሪክ ረስተው እሷ ብዙ ነገር ማለት ትችላለች፣ ብዙ ነገር መቀየር ትችላለች። በጣም ስብዕና ያላት ልጅ ናት። ለአንተ የፈለግኩት ነገር ልታደርግ ትችላለች እና በእሷ ሀሳብ ብትስማማ ብዬ አስባለሁ። አሁን ስለዚህ ጉዳይ ተመካከራችሁ ነው ልታወሩ የመጣችሁት? ዘው በዚህ ጉዳይ እኮ ወደ ሞራል የመጣችው? አይ እኔ ልጠይቅህ ነው የመጣሁት፣ ግን ያው እንዳናወራ በመምሬ ነው አጨምሩልኝ አደርልኝ ለምታችሁ እኔ ራሴ ብዙ ህመም አለብኝ። አሁን ደግሞ እንደምትሆኝ ልስታሚ ተኝቻለሁ። ስለዚህ እንደዚህ አይነት ነገር እኔ አታንሱብኝ። ቴንዳ ምን እያልክ ነው ያለው? እኔ ያለሁበትን ነገር እያወቅህ እንዴት ነው ከእሷ ጋር የምትል ጓደኛዬ ነሽ ብዬ ነግሬሻለሁ አይደል? ያሉትን ነገሮች ለማስተካከል እየሞከርኩ ባለበት ሰዓት ሃይማኖትን ቀየረ። ከኔ ጋር ሁን የበቀል ጊዜ እናሳልፍ፣ አብይ ጊዜ ልስጠህ፣ የተሻለ ህይወት ልስጠህ የሚባል ነገር እኔ እኮ አልቀበልም። ምን ሆነሻል? ካለበት ችግር አክብረሽ ልጠይቂኝ ስለመጣሽ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ከምነግርሽ በላይ ጌታ ለቀን ለሚታይ ነገር አይደለም። ገባሽልኝ? ክብረሽ ልጠይቂኝ ስለመጣሽ ጀስት አመሰግናለሁ። በተደጋጋሚ ደግሞ ስልክ እየደወልሽ ደግሞ በቃ ስታስጨንቀኝ ጊዜ ነው ስልክ የማላነሳው። በቃ ያሉት ነገሮች በግልጽ ልናገር። ግን እዚህ ጋር ቀረጻ ይዛችሁ ምናምን ነገር በዚህ ጉዳይ ለማውራት ወይስ ሙዙን ያመጣሽው አስታክሽ ወደዛ ሀሳብ ላይ መግባት ነው? እንደዛ ስል ንቄው አይደለም። ገባሽ? ምን ማለት ነው? አንተ ጓደኛ ካለችም እንዴ አሁን እሷ አሁን ይሄ ምክንያት አይሆንም። እሷ ለምታቀርበው ሀሳብ ይሄ ሙዙ ምክንያት አይሆንም። ጀስት ከዚህ በፊትም ያላችሁ ቅርርብ ያስመጣታል። ግን እሱ አሁን ሳይሆን ሀሳቡ ከዚህ ጭንቀት ውስጥ ወጣ። በቃ አንተ ስትጀምር በቃ ይሄ ነገር ይቅር። በቃ አንደኛ መጀመሪያ ከዚህ በፊት ያለብን ችግር እኔ እስካሁን ድረስ ራሱ አለመቀረፉ እንዴት እንደሆነ ግራ እየገባኝ ነው። ፋሚሊ እናንተም እንደምታዩት እስኪ ማለት ሀሳባችሁን እስኪ ንገሩ። ከእሷ ጋር ምን አይሻልም ማለት በቃ ያለው ነገር ይቅር። በቃ የዛም ከዚህ በፊት የነበረው ነገር ይቅር ተባባሉ ምናምን ታረቁና እሷም ሌላ ጭንቀት ደግሞ እሷ ላይም አይደረብበት እና ይሄ ነገር ይቅር። በቃ የሆነ ሀሳብ አቅርብለት እስኪ ልልህ እንዴ? አያስፈልግም ልልህ ካራ ዘውዬ አያስፈልግም። ችግር እና ያሉትን ነገሮች እኔ ለማስተካከል እየሞከርኩ ነው። ልጠይቅኝ ስለመጣሽ አመሰግናለሁ። ባይዘውና ካሜራማኑ ባይዘው ውሰት አልፈለኩም ነበር። ገባችሁ አይደል? ቤተሰብ ግን ያው ካሜራማኑ ያሉትን ነገሮች አሬንጅ እያደረገ ነው። አሁንም እንደዚህ ነገሮች እየተቀረጹ ባይፖስቱ ደስ ይለኛል። ማን የሚያደርገው ነገር እሱ ስለሆነ ማለት ነው። አይደለም ህዝብም ያንተን ችግር ይደረጋሉ። እኔ አልፈልግም እንዴ እኔ ዘቡ በዚህ ጉዳይ አንተ ለምንድን ነው እንትን የምትለው የምታወራው? ምን ሆነሃል? ምን ነክቶሃል? ቆይ
እኔ ማሚ ላስታምበት ሄዲ እንደዚህ አትበልኝ። በቃ ገባ ሄደ ያሉት ነገሮችን አልቀበልም። እንደዚህ መሆን የለበትም። እኔ እኮ ሃይማኖትህን ቀይር ብቻ እኮ ነው ያልኩህ። ካለህበት ነገር ውስጥ ላውጣህ ነው ያልኩት እኮ። ያለህበት አየህ፣ ራስህን አይተኸዋል። ግን ልክ አይደለም እኮ። እኔ ሃይማኖትህን ብቻ ቀይረህ ከኔ ጋር እንድትሆን ነው የፈለኩት። ጀስት ላንተ በማሰብ ነው እንጂ ሌላ ነገር አይደለም። በጣም እየተጎዳክ ነው። ካሰብሽልኝ ለኔ ካሰብሽልኝ ሃይማኖትን ቀይር ብለሽ እንትን ባትኝ ደስ ይለኛል። በሽል ሃይማኖት ባይዘው ቀይረ ከኔ ጋር የተሻለ ህይወት ልስጥ የሚባል ነገር እንደማልቀበል ባለፈው ነገርኩሽ። አንቺ ለምንድን ነው በቃ በጓደኝነት መቀጠል ካለብን እንቀጥላለን። በቃ የብዙ ጊዜ ጓደኛዬ ነሽ ተናገርኳ። በቃ አንቺ ያለው አመለካከት የሚተቀየሩ ሊሆን ይችላል። እንደውም ብዙ ጊዜ ማቀው የወንዶች ቀድሞ ሲቀየር ነው በጓደኝነት ደረጃ ወደ ፍቅር ቀድሞ የሚቀየር ወንድ ልጅ ነው ባህሪ ሲባል ነበር የሚገርም። እንዴት አንቺ ጋር እንደዚህ ሊፈጠር ይችላል? እና እዚህ አሰብ እንትን አልበልሽ በእናትሽ ትንሽ እስቲ ያመጣችሁን ዛቀራር ጋይስ ችግር የለውም። እኔ ይሄን ስለምንወራ ለምኛ ላካለ ካለ እኮ ያመጣችሁን ውስጥ ብላ አቀርብላት። ችግር የለውም እሱ ትበላለች። የመራ አንተ ብራለሁ። እኔ እንድታወራኝ ነው የምፈልገው፣ እንድታስብበት ነው የምፈልገው። አይ ቲንክ ይከብዳል አውቃለሁኝ፣ ግን በቃ ከኔ ጋር እንድትሆን እፈልጋለሁ። ለውዬ እንደዚህ ማለት አይቻልም ወይ? አንድ ነገር ልንገራችሁ። ጀስት እናንተ ጓደኛሞች ናችሁ። እንዲሁ ሃይማኖቱን ሳይቀይር ከአንቺ ጋር መቀጠል አይቻልም? አብራችሁ መቀጠል ትችላላችሁ እኮ ባይዘው እዚህ ጋር ስለ እምነቱ የሚያጣላችሁ ነገር የለም አይደል? አንቺም በሃይማኖት እሱም በሃይማኖቱ መቀጠል ትችላላችሁ። ምንም የሚያጣላ ነገር የለውም። አይ እንደዛ አይሁን። ምክንያቱም የወደፊት ህይወት የሚባል ነገር አለ፣ በመሀል ትዳር አለ፣ ልጆች አሉ፣ ቤተሰብ አለ እና እንደዚህ ሊሆን አይችልም። እና እኔ በቃ እንደ አዲስ ነው የምፈልገው፣ እሱ እንደ አዲስ እንዲሆን የምፈልገው ማለት በቃ ሃይማኖቱን ቀይሮ ከኔ ጋር እንዲኖር ነው የምፈልገው። ምክንያቱም የወደፊት ህይወታችን ልጅ አለ፣ በመሀል ብዙ ነገር አለ፣ ቤተሰብ አለ እና ከዚያ ጋር ይዞ በቃ አታውሪ። ምንድነው ሃይማኖቱን ቀይር የምትይው? እንዴት ነው ሃይማኖት የሚቀየረው? እኔ ቀይር እንደዚህ አይነት ነገር በገባሽ አይደል? በቃ እኔ ሪሌሽን መጀመር አልፈልግም። አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን። ተከባብረን በጓደኝነት እየኖርን ነው። ለምንድን ነው እንደዚህ ያልሽ የምታስጨንቂኝ? እኔ ተናገርኩ እኮ አንተ ምንድን ነው የምትለው? እሺ አሁን አረኛ አምኛል እኮ በእነዚህ ዘው የተሻለ ህይወት ለሰጥኝ ትሻለሽ አልኩሽ እኮ በቃ። ግን እኔ ያለሁበት ጭንቀት ራሱ አንድ ትልቅ በሽታ ሆኖብኛል። ገባሽ አይደል? ትልቅ ነው በአምሬማም እየተጨመረብኝ ነው። እኔ ተጨናንቄ ባለሁበት ሰዓት በቃ ማይሆን ነገር ማይሆን ሀሳብ እኔ ልቀበሉ የማልችል ነገር። አንተም እዚህ ጋር እያልክ ያለው ነገር ምንድን ነው ታውቀዋል እንዴ? እሷ ሃይማኖት ውስጥ እንዴት ማለት ነው? እኔ አሁን ሌላ ትልቅ ጉዳይ አለብኝ እዚህ ድረስ ማለት እሷ ብቻ መታ ከአንተ ጋር ማውራት ትንሽ ፍርሃት ላይ ስላለ ስለፈራች ነው ያለውን ነገር እዛው አውሪው፣ ተነጋገሩና በቃ ችግሩን ለመፍታት ሞክሩ እና በቃ የሚያስቸግር ነገር ካለ ደግሞ ደውሉ። በቃ ሰላም። እሺ ያመጣችሁን ግን አቅርብላት፣ አንድ አቅርብላት። ችግር የለውም ወስዳለሁ። አቅርብላት ከሳናበተ እና እንደዚህ ስለማን ነው። እሺ እኔ ያሉትን ነገሮች ለማስተካከል እየሞከርኩኝ እና በቃ ይሄ ነገር ሀሳብ ክሪስታል ልጅ አንቺ ማስከፋት አልፈልግም። ፕሊዝ ገባሽ? በጣም በቃ እዚህ ያሉትን ነገሮች ለማስተካከል እየሞከርኩ ነው። የማይሆን ነገር ስለሆነ በቃ እሺ፣ በዚህ ሀሳብ አንጨቃጨቅበት እና ሐኪም ቤት ሄደሃል? አዎ ሄጃለሁ። ምን አሉት ታዲያ ዶክተሮቹ? ያው ቼክአፕ ተደርጊያለሁና እረፍት ያስፈልጋል። አትኩስ ነገር ተጠቅመኛል። ተዳቶ በበልስ ቼክ ተደርጊያለሁ፣ እረፍት ያስፈልጋል። ትኩስ ነገር ስለተፈለገ አሁን ወሰድኩኝ። በጣም ማገልገል እና በቃ ያለውን ነገር እኔ በእኔ በኩል ያለውን ነገር እንዳለ ላስተካክልና በቃ ወደ ዱባይ ሄደን ያለውን ህይወታችንን እንደ አዲስ መጀመር አለብን ብዬ አስባለሁኝ። እና እኔ በቃ አስብበትና በቃ ፓስፖርቱን ያለውን ነገር እኔ ጨራርሳለሁኝ እና ያለውን ነገር እኔ አስተካክዬ በእኔ በኩል ያለውን ነገር ጨራርሼ አብረን አንድ ላይ ወደ ዱባይ ሄደን ፓስፖርትህንም ጨራርሼልህ እኔ በእኔ በኩል ያለውን ማለት ነው ጨራርሼ አብረን ሄደን አዲስ ህይወት መጀመር አለብን ብዬ አስባለሁ። ምንድን ነው የምታስጨንቀው? በዚህ ሀሳብ መከራከር አልፈልግም እና ያሉትን ነገሮች
የተናገርኩ በስነ ስርዓት ማውራት ያለብኝ ነገር ይሄ ነገር አይሆንም እንዴ? አንቺ የቤተሰብ ሀብት ንብረት ተማምነሽ ዱባይ ወስደሃል ወይስ ምንድን ነው? አልገባኝም። እዚህ ጋር የማይሆን ነገር አለ። በቃ ካላሽ ይሄ ተናገርኩ። አንቺ የቤተሰብ ንብረት ሀብት እዚህ ጋር ተማምነሽ ሃይማኖት ቀየር የተሻለ ልጅ እኔ ስለሱ አይመለከተኝም። በቃ በማንም አንተ ምን ገንዘብ ግን ሃይማኖት የሚባል ነገር አለ እዚህ ጋር። ለምንድን ነው የተሻለ ቤት አንቺ ልትሰጪኝ ግዴታ ሃይማኖት መቀየር አለብኝ? በቃ አንቺ በጸሎትሽ በሃይማኖትሽ አስቢ። ለምሳሌ እኔ ተናገርኩ። በቃ እሱ አያሳስብም፣ ችግር የለውም። የቤተሰብ ማለት የኔ አይደል እንዴ? ችግር የለውም። እኔ የጨረስኩት ጉዳይ ስለሆነ አያሳስብም። አራታችን እኔ ተጨነቅኩ እኮ መሀል ቤት። እሺ ብይ እየበለሽ ችግር የለውም። የለም አትጨነቅ። አንተ ብላ ይልቅ እኔ እበላለሁ። እሺ ግን ያሉትን ነገሮች ለማስተካከል በተደጋጋሚ እየጣርኩ እየሞከርኩ እየታመንኩ እየተጨነቅኩ እንዳብድ ነው ፈልግ። አረ ለምን ብላ አንተ ከማሰብ የተነሳ እኮ ነው። እኔም እኮ ልክ አንተ እንደተጨነቅክ እንዳለህ እኔም የተጨናነቅኩኝ ነው። ስለዚህ እሺ በቃ እንዳልጨነቅ ትፈልጊያለሽ? እንዳልጨነቅ የምትፈልጊ ከሆነ ስለዚህ ሀሳብ አታንሺ። ልጠይቂ ስለመጣሽ አመሰግናለሁ፣ እግዚአብሔር ያክብርልኝ አሉ። ግን በቃ ያሉትን ነገሮች ለማስተካከል ግዴታ አንቺ በጓደኝነት የምታገኝ ነገር ካለ ታገኛለሽ። ገባሽ አይደል? እዚህ ጋር ሌላ እንትን የሚባል ነገር የለም። በዚሁ አጋጣሚ ያው ፓስፖርት ፕሮሰስ ላይ እንዳለ ሰምቻለሁኝና ያለውን ነገር በፋዘር በኩል ብዙ ማቃቸው ሰዎች ስላሉ ቶሎ እንትንን አስጨርስልህና ያው ፒዛ አስመጥቼ አንድ ላይ እንሄዳለን። ፓስፖርት ፕሮሰስ ላይ እሱ ችግር የለውም፣ አይጠቅምህም። ያው አታስጨንቀኝ፣ ጓደኛህ ነው የነገረኝና ያው በቃ ያለውን ነገር እንጨራርሰን ወይዘሽ እንትን ለምንድን ነው ካለህበት ጉዳይ ውስጥ እንድትወጣ ስለፈለኩኝ ነው። ይላ ካለህበት ጭንቀት ውስጥ እንድትወጣ ፈልጋለሁኝ እኔ። ይሄ ነገር በቃ ወይ ካሜራውን አቋርጦ ምንድን ነው እያስጨነቅሽኝ? በዚህ የሚላስታኝ ነገር በቃ አስብበታለሁ። ፕሊስ በቃ እሺ፣ ስቶፕ አድርጎ ካሜራማን በእናትህ እየተጨነቅኩ ነው። ስቶፕ አድርጎ ከታረው